ለነገሩ ምን ታደርጊ? ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያዝ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላውጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? ስልክ ማየት የፈለገችው ዝም ብላ አይደለም፣ የሆነ ነገር ጠርጥራለች። አክስቴም ደግሞ ከሄደችበት እየመጣች ነው። በቃ ናታን፣ እዚህ ቤት በጣም ከባድ ነገር እየተፈጠረ ነው። ብቻ ላቅም ለአባዬ ፈጣሪ ሆኖ አባዬ ማገዝ አለብን። ይሄ ቤተሰብ መፍረስ የለበትም። ቤቢ በቃ ማገዝ አለብን። እማዬ ነገር ካወቀች 100% እርግጠኛ ነኝ ከአባዬ ጋር አይቀጥሉም። እማዬ በክብሯ፣ በትዳሯ፣ በእምነቷ በፍጹም አትደራደር። አባዬን በሁሉም ነገር ማገዝ አለብን። ደግሞ አክስት ተብዬዋ ቁጭ ብላ በቃ ክፋት ብቻ ነው የምታስበው። ስለዚህ በቃ አባዬ የሚለንን እየሰማን ዝም ብለን ማገዝ አለብን። እናያለን። ብቻ ደግሞ ሂዳጣን ስልክ ውሃ እንዳትከፍትላት እና ቆይ፣ ለምንድን ነው እስካሁን ድረስ ያልመጣችው? አሁን በሰላም ስልክ ደውላልኛለች። ልመጣ ነው ብላኝ ነበር። ለእኛ ይደወልም አይደል? ለማንኛውም አሁን እማዬ ቤት ናት። አባዬስ? አባዬ ውሃ ትምህርት ቤት ተጠርቶ እሷን ይዟት ይሏል። ውሃ ምን አጥፍታ ነው? እኔ እንጃ። እሺ በቃ አሳይመንት አለብኝ፣ እሱ ልስራ። እንደ ቤት ችግር ሀይለቅ ያለው ቤት እኮ ነው የምር። ማች ነገረኛ ደህና ሂዳ እፍ ብለን ነበረ። ተገላግነት ነበር። ተመልሳ መጣች። ቤቱ ልታምሰው ቤቱ ሊደረምሰው ነው። ያው ቤቱ መደርመሱ አይቀርም። እሷ ባደረምሰውን ግን ቢሆንም ቢያንስ የሆነ መፍትሄ እስኪገኝ ድረስ መቆየቱ አይቀርም ነበረ። እንግዲህ በባለፈው ክፍል እንዳያችሁት ያው ዳጣ እናቷን አግኝታለች። እናቷን አግኝታ ደስ ብሏታል። ግን ደግሞ ሌላ ስልኳን ይዛ ባለመሄዷ ሌላ ችግር ይፈጠራል ብለን ፈርተን ነበረ። ግን እግዚአብሔር ይመስገን ሌላ ችግር አልተፈጠረም። እንዳያችኋት በዛው ሂዳ ቀርታ ነበር። እንግዲህ አብጌልና ናታን ራሱ ስለሷ እያወሩ ነበረ። ደውላልኛ አትመጣም ምናምን ስትለው ደውላልኝ ያለች በሰላም እየስልክ ትመጣለች ዛሬ ሲላት ለእኛማ አይደወልም ምናምን እያለች ነበረ ማለት ነው። እናዳጠረው ማነው ሰላም ማነው ስሟ ማርታ ስልኩን ይዘዋለች እና የዳጣን ስልክ ይዘዋለች። ውሃን ክፈችልኝ ብላት ነበረ። ከዛ ደግሞ እኔንም ጠየቀችኝ ያለች እዛ የሆነ ነገር ማጠርጥራለች ምናምን እያለች ነበረ። እና ቢከፈት ምን ታገኛለች ስላት ነበር በቴሌግራም የተጻፉ ሊኖር ይችላል ምናምን ብላ ፈራች ማለት ነው። እንደገና ታራስ ነግረዋቸው ናቸው ነው እንደዚህ ሊሆን ይችላል ምናምን አላት። ግን ደግሞ ያው መታወቁ አይቀርም። ከባድ ነው። ብቻ ያው የተነሱትን ፎቶ ስታይ ራሱ እሷ ደንግጣለች። ማርታ ምንድን ነው ከሱ ጋር ያላት ግንኙነት ምናምን ብላ ተናዳለች ማለት ነው። እንግዲህ ዳጣም ወደ ቤት ተመልሳለች። ሰላም ደግሞ አሁን ስለ ውርስ እያሰላሰለች ነው። እናንተ እዛ ቤት ልጅ ናችሁ፣ የዛ ቤት ልጅ ናችሁ። እዛ ቤት የመኖር ሙሉ ፍቃድ ሙሉ መብት አላችሁ። እንደነ ሚጌል እንደ ነውሃ ትኖራላችሁ እያለች ነገረቻት። እና ቤቢና እዛ ቤት ሄደሽ እንደዚህ ከምታደርጊ ምናምን ለቤቢን አባት ፈልግሽ አገኘውና አብራችሁ ኖሩ፣ እሱ ደግሞ ያላባል ሊያድግ ነው ወይ ምናምን ስትላት የቤቢ አባት ደረጃ ለመሆኑን በምን ተጋለሽ? እንደዛማ አይሆንም። እንደዛ ካደረግሽማ በቃ ሰላምዬ እውነት አንዴስ እሺ እኔን ተሳስቶ ወለደኝ ይበል። እንደዛ ካደረጋችሁማ ማንም ገላችኋታል እያለቻት ነበረ። እና እውነቷን ነው። እውነትም ሲጀመር የሞት የቁም ሞት ነው የቀበራለን። አብስቶ ደህና ሰው ሲኮን እዚህ ምድር ላይ በጣም ያስጠላል። እውነት ድራማ ነው ይሄን አውቃለን። ግን ያው በሰው ላይ ሊሆን የሚችልና የሆነ ነገር ነው የተሰራው። ምክንያቱም ደረጃ የመጀመሪያውን ጥፋት በሱ ጥፋት ቢያጠፋም የሁለተኛውን ጥፋት ግን ሰላም ናት ያጠፋችው።
ምክንያቱም ለልጇ ስትል ብዙ መስዋዕት ከፈልኩ ነው የሚባለው። የሰውን ህይወት አጨለምኩ አይባልም። እንግዲህ አውቆ እንዳልጣላት ደረጀ ታውቃለች። እዛ ግን እሱን ለማሳሳት መሞከሯ በጣም ትልቅ ክህደት ነው ብዬ ነው የማስበው። እና ትንሽም ብትሆን ትንሽም ብትሆን ትበቃናል። እዚች ቤት አብረን እንኖራለን ምናምን እያለች ነበረ ማለት ነው። ግን አብረው መኖር አይችሉም። ምክንያቱም ማለት እዛ ቤት መኖር አይችሉም። ምክንያቱም አክስቷ አታውቅም። አክስቷ እንግዲህ እስክትታረስ ድረስ ነው እዚህ የምትሆነኝ የምትጠብቀኝ እያለች ነው። ኤኒዌይስ ዞሮ ዞሮ ዳጣ ተመልሳለች ወደ ቤት። ዳጣ ስትመለስ እንግዲህ ልክ ናታን ንቀፈኝ ብላ ልጅነት ምናምን ስላለበት ደስታዋን ነው እሷ እንትን ያለችው እና ማን አለ ማን የለም አላለችም። እቀፈኝ ብሎ አዝሎ ሲያዞራት እናቲቱ ከወደ ላይ ተደንግጣ ለፈልፋ አገኘዋት። ኧረ እማዬ አላት። እንዴ አንተ በቃ እዛ ቅብጥር ብላ ዙሮ ለማንኛውም አለፈች። እሺ ላይ እፈልግሻለሁ ነው የተባለች። ናታንም እንደዚህ አትሁኝ፣ ስሜሽን ለመቆጣጠር ሞክሪ፣ ያለሽው ቤት ውስጥ ነሽ አላት። እሱም እንግዲህ ማን ነው ስሟ አንተ ዝም ብለህ ውሸትህን ቀጥል ብለዋለች ማለት ነው። አንተ መዋሸት ጀመርክ ምናምን እያለችው ነበረ። መዋሸት ከጀመረው ቆይቷል። ግን ምን ያርግሽ፣ ያሳዝናል የምር። እና ደግሞ እንግዲህ ላይ ሄዳ ነይ ስትባል ሄዳ ነበረ። ስለ ፎቶዎች ስትጠይቅ ብቻ ዙሮ አታለለቻት። ነይ ፎቶ እንነሳ ነይ እንትን እንበል። ይኸውልሽ ዳጣ እኔ አዲስ አበባ የተወለድኩ መሀል አዲስ አበባ የተወለድኩ ልል አራዳ ነኝ። ግን ደግሞ በአንቺ ልክ አላየውም አራዳ እያለቻት ነበር ማለት ነው። እንግዲህ ዙሮ አታላት ወታለች። ስፈልግሽ አለቅሽም ዛሬ ምናምን ስላስፈልግኝ ያለው ጥሪኝ ችግር የለውም እመጣለሁ ብላታለች ማለት ነው። እንግዲህ አታላት ሄዳለች። እንግዲህ ዙሮ ለማምለጥ ሞክራለች። ዙሮ ያለውን ነገር አውቃለች። ማርታ እየነገራት ነው ሲጀመር እና አይዞ ወጣለች። መተሽ ቢካርጊኝ ስትላት አሞኛል አለቻት። ለማርታ አሞኛል ብላኛለች አለች። እንግዲህ ማርታ አብጌል እንደዛ ብላ ዳጣም ሲላዩ በር ተንኳኩቶ ገባች። ደውይና ነው የምትገቢው ብሎ እንትና ማን ነው ገዜ ራሱ አቆማት። ብዙ እዛ ብቻ ብዙ ነገር እስከሚያናድዳት ድረስ እያወራት ነበር። እና እሷም ተናዳ ወደ ቤት ገባች። እንግዲህ ያቺው ውሃ ናት የፈረደባት ጅል እንዴት አድርጎ ነው የፈጠረሽ እናትሽን ይዚ ጥሪ ምናምን ስትላት አልጠራም ብላት እንግዲህ አመናጭቃት ወጣለች። እየሰደበቻት ማለት ነው። ሌላው ገና እንደመጣች ለከፈቻት። አክስቴ መተሻል እንዴ ብላ ምናምን ስትላት አብጌልን ነው። እዛ አብጌልን ለከፈቻት። አንቺ ነሽ ይቅርታ ጠይቂ፣ ጭራሽ እሷ ባጠፋችው ጥፋት ይቅርታ ጠይቂ። እኔ ይቅርታ አልጠይቅሽም፣ ውሸትሽን ስላጋለጥኩብሽ ነው ስልክ የለከተትሽው አንቺ እንደውም ይቅርታ ብትጠይቅኝ እኔን ነው ምናምን ስትላት እዛ በስለ ዳጣ ምናምን ተናገረቻት እና እዛ ወጣች። እንግዲህ ስትወጣ አባትየውን ገፍተራው ነው የወጣችው። ተናዳለች ማለት ነው። ሁለተኛ ሌላ ነገር ደግሞ አባትየው ነው ይሄ ቃላ እየወለደ እየሰበሰበ ያመጣል። እዚህ ልጆቹን እንትን ይላቸዋል። ነገሩ አንቺ ምን ታረጊ ያበላሽሽ እንትን አባትሽ ነው እያለች ነበር። እሱ ደግሞ ቆሞ ይሰማል። እሷ ብቻዋን ስታወራ ሲጥ ባረጋት የምር በቀጣይ ፓርት ሲጥ እንቅ ባረጋት ዘበለየለት የምር ልጅ እንደምታቃጥል